ጳውሎስ ንግግሩን ከጨረሰ በኋላ አይሁዶች ለምን ተቆጡ? ጳውሎስ ንግግሩን ከጨረሰ በኋላ አይሁዶች እግዚአብሔር ወደ አሕዛብ ልኮታል ብሎ ስለተናገረ ተቆጥተው ነበር። እስከዚያ ጊዜ ድረስ በጸጥታ ያዳምጡ ነበር። ነገር ግን አሕዛብን ሲጠቅስ ስሜታቸው ፈነዳ። የእግዚአብሔር ሞገስና ቃል ኪዳን ለእስራኤል ብቻ እንጂ ለውጭ ሰዎች እንዳልሆነ ያምኑ ነበር። የጳውሎስ ቃላት ለረጅም ጊዜ የነበራቸውን እምነታቸውን ተቃውመው ብሔራዊ ኩራታቸውን ነክተዋል። ጳውሎስ ራሱ እግዚአብሔር ከኢየሩሳሌም እንዲርቅ በመምከሩም ተበሳጩ። ይህ ለእነሱ የጳውሎስን መልእክት አለመቀበል የእግዚአብሔር ዕቅድ አካል እንደሆነ ያመለክታል። እግዚአብሔር በአሕዛብ መካከል እንደሚሠራ መስማታቸው ለመንፈሳዊ ማንነታቸው ስድብ ሆኖ ተሰማው። የጳውሎስን ምስክርነት ከመቀበል ይልቅ ለወጎቻቸው ስጋት እንደሆነ አድርገው ይመለከቱት ነበር። ለቁጣቸው ሌላው ምክንያት የጳውሎስ የቀድሞ ስም ነበር። በአንድ ወቅት የአይሁድን ሕግ በጥብቅ የሚከላከል ፈሪሳዊ እንደሆነ ያውቁት ነበር። አሁን ኢየሱስ መሲህ እንደሆነ በመናገር በፊታቸው ቆሞ ለሁሉም አሕዛብ መዳንን ይከፍት ነበር። ይህ ለውጥ እንደ ክህደት ተሰማው። በጥላቻና በቁጣ ምላሽ እንዲሰጡ አድርጓቸዋል። በመጨረሻም ቁጣቸው የመጣው ከመንፈሳዊ ዕውርነትና ከደነደነ ልብ ነው። የእግዚአብሔር ጸጋ ከወሰናቸው በላይ ሊደርስ እንደሚችል ለመቀበል ፈቃደኛ አልሆኑም። ጳውሎስ ከኢየሱስ ጋር ስለተገናኘበት እውነታ ከማሰብ ይልቅ ቅናት፣ ፍርሃትና ወግ ምላሻቸውን እንዲመሩ ፈቀዱላቸው። ቁጣቸው የእግዚአብሔርን ሰፊ የማዳን ተልእኮ ለመቀበል ምን ያህል ፈቃደኛ እንዳልሆኑ አሳይቷል።